አንድ ከእውነትም ከእግዚአብሔርም ቃል የራቀ ትልቅ ክህደት ላሰማችሁ ስሙ። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው። ታክሲ ውስጥ ነው ያለው። መጽሐፍ ቅዱስ ውስጥ ኢየሱስ ያድናል የሚል ጽሑፍ የለም። ቅዱሳን ይህንን ቪዲዮ ምናልባት ከ10 ደቂቃ በኋላ ሊያስጠፉ ስለሚችሉ የስልካችሁን ስክሪናችሁን ጫና አድርጋችሁ ስትይዙ ሴንድ የሚል ቀይ ምልክት ይመጣል። ቀይ ምልክቱን እስከ መጨረሻ አጥፉና 10 ጊዜ ኮፒ ሊንክ አድርጋችሁ ኮሜንት ላይ ኢየሱስ ያድናል ብላችሁ ጻፉ። የእግዚአብሔር ቃል ሲናገር ማቴዎስ ወንጌል ምዕራፍ 1 ከቁጥር 20 እና 21 እንዲህ ሲል ይናገራል። እርሱ ግን ይህን ሳስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ እያለ እግዚአብሔር ቃል ይናገራል። በዚህ ክፍል ላይ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና የተባለው ማን ነው? ኢየሱስ ክርስቶስ አይደለምን? ስለዚህ ኢየሱስ ክርስቶስ ያድናል። እኛ ኢየሱስ ያድናል የምንለው ዝም ብለን አይደለም፣ በምክንያት ነው። ከእግዚአብሔር ቃል አይተን ነው። ሌላ ደግሞ የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 7 ከቁጥር 23 እስከ 25 እንዲህ ሲል ይናገራል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል እያለ እግዚአብሔር ቃል ይናገራል። በዚህ ክፍል ላይ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የተባለው ማን ነው? ኢየሱስ ክርስቶስ አይደለምን? ስለዚህ ኢየሱስ ክርስቶስ ያድናል። ሌላም ክፍል አለ። ዕብራውያን ምዕራፍ 9 ከቁጥር 26 እስከ 28 ማየት ትችላላችሁ። ኢየሱስ ክርስቶስ ያድናል የምንለው ዝም ብለን አይደለም። ኢየሱስ ክርስቶስ ያድናል የምለው ደግሞ ታክሲ ውስጥ ብቻ አይደለም፣ በእግዚአብሔር ቃል ውስጥም አለ። ስለዚህ ኢየሱስ ያድናል፣ አድኖናል። ዛሬም ኢየሱስ ክርስቶስን ያላመናችሁት በኢየሱስ ክርስቶስ ላይ እመኑ። ከኢየሱስ ክርስቶስ ውጪ ሊያድናችሁ የሚችል የተኛውን ፍጥረት የለም። ኢየሱስ ክርስቶስ ብቻውን ያድናል። እወዳችኋለሁ።